አድገኝ እኮ አትይው ማለት እንዴ? አሁን እኮ እሷ ይሄን አድርጌ ተቀጥሬ ሰርቼ አሳብልቼሻለሁ። እሺ ላውጣው። ስለዚህ ራሴን ላጥፋ። እሺ ደግሞ እዚህ አይደለም ሃይሚ ጋር ታስፈራሪያታለሽ። በእናትሽ ተይ ልንገርሽ። በፊትም ይኸውልሽ አሁን እሷ ስለምትወድሽ እንደ ልጅ እንደ እናት ስለምትጠብቅ ከአንቺ ለምን አትልክልኝም? አንቺ ልጄ እያለሽ እንዴት እኔ ቡና ከሱቅ ተበድሬ እጠጣለሁ? ለእህቶችሽ ይህ እኮ እናትን ማስቀናት። ለእህቶችሽ ለታናናሾችሽ ብር እየላክሽ በራይድ እየሄዱ ፒዛ በርገር እየበሉ ቦሌ እየተዝናኑ ይኸው እንግዲህ እናት ብሉልኝ አይደለም የምትለው። እኛ የምናውቀው የሁሉም እናት ብሉልኝ፣ ዋናው እናንተ ሰላም መሆናችሁ ነው ብላችሁ ተመርቃችሁ ከቤታችሁ ስትወጡ ነው። ሁላችሁ እሱ ሁሉ ድራማ ነው ሀቢባ፣ እሱ ሁሉ ድራማ ነው። እንደውም ማለት ነው ሰፋሪት የሆነ ነገር አንዴ ላውራ አንዴ ላውራ ይኸውልሽ ይሄ ሰፓሬት ነገሩ እሷ ነው። እናቴ ላውራ አንዴ ላውራ አታስቁሚ። ሰፓሬቱን ነገር ያመጣችሁ እሷ ናት። ገባሽ? ምን ታደርጋች መሰለች? በቃ እዛ እህታችሁ ትልክላችሁ የለ ምናምን የሚለውን ነገር ሰፓሬት አድርጋ የራሷን የሆነ ነገር ጀመረች እዛው ቤት ውስጥ ማለት ነው። ገባሽ? ያንን ነገር ሲነግሩኝ ኦኬ በቃ እንደ ሰፓሬት ነገር የምታረግ ከሆነ በፊት ለፊታችሁ በቃ እኔም ደግሞ እየተቻለኝን አደርጋለሁ ብዬ ለእነሱም በወር አስቤዛ መሙላት ጀመር። ቤትሽን ማለት ነው ሀቡ፣ እኔ እንደ ሴትነት እኔ የማውቀው ቤትሽን አንቺ እንደምትፈልጉ አድርገሽ ክሬት ታደርጊዋለሽ፣ ትቀርጫዋለሽ። ፋሚሊሽንም እንደዛው። ልጆች እንግዲህ ተወልደን አሁን እኔ ከየት እንደመጣሁኝ ራሴን እየጠየቅኩ ነው። እንግዲህ የምር ግን እናት ኖሮኝ የምር ከእሷ ተምሬ ማሳደጋኝ ምናምን ከሆነ እንደውም በችግር እንዳሳደገችኝ በጣም ጥሩ ልጅ ነው መሆን ያለብኝ። ገባሽ? ግን እዚች ጋር በመጥፎ ነገርም ካሳደግሽኝ እንደዛው ናሉ። ልክ ነን እያልኩሽ ግን አይደለም፣ ልክ አይደለንም። ኦቨር ነገር ሀፕን አድርጓል። ኦኬ ዋሬቨር ፕሊዝ ጸሎት አድርግላት ለእናታችን። ጥሩ ነገር ውስጥ አይደለችም እንጂ የምር ጭንቅላቷ የምር ቢያስተውል ኑሮ ፍቅርን እየጠየቅን ነው ያላገኘነውን እስካሁን ድረስ። ያው አድገናል፣ እንሰብሰብ። ግን ከሁሉም የእሷን ኮንፈርት ነው የምንፈልገው። ለምን አባታችን እንኳን ብለን ለምን አስታርቅም እንኳን ብለን እንኳን ኮንፈርቱ ነው እኛ የምንፈልገው። ኮንፈርት ለመስጠት አልቻልንም። አሁን እናት ስለሆነች የሚለውን ቃል አልፈልግም ከዚህ በኋላ መስማት። እናት ስለሆነች አለልሽም፣ ግን አንቺ ካልደገፍሻት ኮንፎርቱ ኬት ይምጣ? ራሷን እንድታይልኝ እፈልጋለሁ። ራሷን እንድታይልኝ ቀን ስራ ትስራ ሀቡ፣ ራሷን ትይልኝ። ለምንድን ነው የምትበድል? ለምንድን ነው ሁሌ መጥፎ አድርጋ የምታስበን? ለምንድን ነው እኛ ሁሌ አባታችን መረዳ አድርጋ የምታስበን? እኛ እናታችን ነው የምንፈልገው። አሁንም እንድንረዳሽ ጸባይሽን አስተካኪ። አሁንም አታክ እያደረገችን ነው። ገባሽ? አሁንም ራሱ ጸብ የሚፈጠረው ወይ ሰክራ ገብታ መታችን ይሉኛል። ገባሽ? ሰክራ መታችን ትለኛል። ወይ ደግሞ ታምኛቸዋለሽ። ለምን እህቶች እሷን ልመናት። አሁን ፊት ለፊት እየዋሸች አላምናትም ነው አላምናትም። እኔ ከድሮም አላምናትም። ድሮም ጀምሮ እንደምትዋሸኝ ነው የማውቀው። በጣም ብዙ ነገር ያውቃሉ እንደምትዋሸኝ። እንግዲህ አባታችን በውሸት ሂዱና ቁርአን ምቱና መስክሩበት እንዴት ታሰር የምትል ሰው ናት። እኔ ከዚህ በላይ አልችልም ሀቡ። ቻሉሽ እንጂ ከእሷ ጆሮ አልሰማሽም። እነሱ ስየዋሹ ቢሆን እንደምትዋሸኝ አውቃለሁ። እናቴ ናት ሀቡ። አንቺ ውጭ ነሽ ያለሽው ብዙ ማታውቂው ነገር አለ። እኔ ግን እድሜ ልክ የኖርኩበት ነው። በጣም ነው የምትዋሸው። በጣም ለምሳሌ I don't have time for this በጣም ይቅርታ ሀቡ። እኔ እየታመምኩኝ ነው። ፕሊዝ ሻይምዬ እዚህ ጋ ያለውን 40 ሺህ ህዝብ አክብሪ። አሁን እናት ናት በሚለው እናት ስለሆነች ነው በሚለው ማንም እየተረዳኝ አይደለም። ከእናት በላይ ምን አለ ማሬ? እንዲህ ሀሙወድ ላይክ እናት ስለሆነች። እሺ ከዚህ እዚህ ምድር ላይ ከእናት በላይ ሊያዝነልሽ የሚችል አካል አለ? እስኪ ንገሪኝ። አንድ ጥሪልኝ። ዳስ ፖይንት። ያ ማለት እኔ በህይወት የማንም ሰው አዝኖልኝ አያውቅም ማለት ነው። እናት ከሆነች አዛኟ እንደምታያት ነው፣ እንደምትናገረው ነው፣ እየሰማሽ ነው የምትለውን ቃላት። ለሰዎች እየሰጠሽ እኔ ጾም ስታሳየኝ የለኝም በርማማ። ከዚህ በኋላ ኦኬ እሱ ከሆነ አላደርግላቸውም። አልፈልግም ሀቡ። እኔ ከእሷ ጋር ከዚህ በኋላ ማውራት አልፈልግም። አፍላፊም አልፈልግም፣ መመላለስም አልፈልግም። ላስ የምጠይቀውን ነገር ስለማትፈልግ ላይ የምትፈልገውን አታውቅም። ገባሽ? እናትሽ እንዴት ትሆንልሽ? አንቺ ሰላም እንድትሆኝ ከእሷ ጋር ከእሷ ጋር ሰላም አልፈልግም። በቃ የራሴ ማረቅ ነው። ምን ታስተካክልልሽ? ለምን ኖ ሀቡ፣ እኔ በቃኝ። ይሄ መጨረሻው ነው። አክቹዋሊ ይሄ መጨረሻው። ከዚህ በኋላ ምንም የሚስተካከልም የሚጀመርም ነገር የለም። አምዳን ምን ብታደርግ ነው ልትረጃት? እኔ ነው አልፈልግም ሀቡ። እኔ ተውም የምር በቃኝ። ማለት ምን ታደርግልሽ? ይህን ታድርግ፣ ከዚህ በኋላ እረዳታለሁ በይ። ይህን ካደረገች ከዚህ በኋላ ነው የበፊቱ ያልኩሽ ነው። አሁን ሁሉ ካወራ በኋላ ቀልድ ብቻ አይመስልሽ ሀቡ እኮ አይደለም። ተስተካክል ራሷን ብለሽ አይሄድ ኤቭሪቲንግ ራይት ናው ነው። አሁን ላይ እንደውም ሁሉም ነገር ነው ያስጠላኝ። እዚህም የወጣሁት ልክ እንዳልኩሽ ሌላውን ዲፌንድ ለማድረግ ነው።
እሷንም መጥፎ ነገር ማውራት ፈልጌ አይደለም፣ ግን መልስ እየሰጠኋት ነበር። ራሴን ግን እንደሆነ ቦታ ሊያገኘዋል ብዬ አስቤ አላውቅም ነበር ከዚህ ሁሉ ጊዜ በኋላ። ሰው አምዳን ልጅ የላትም፣ ሃይማኖት የምትባል ልጅ የላትም፣ ቀብራታለች። አታውቀኝም፣ አላውቃትም። ጀስት እንደዛ ህይወት አይቀጥል። ከዚህ በኋላ የተሻለ ነገር ሶሻል ሚዲያ የሚሰጥሽ ከሆነ ሶሻል ሚዲያ እነሱ ይርዱሽ። እዚህ ጋር አለች እናት ናት ምናምን የምትሉ ግቡና እርዷት። ኦኬ፣ ከፈጣሪ ታገኙታላችሁ። ግን አምዳን በቃ አምዳን። አሁንም ሰው ሲረዳኝ እኮ ነው የኖርኩት የኔ ውድ። አሁንም እኮ ሰው ነው የሚረዳኝ የኔ እናት። እናትዬ ቆይ አንዴ እኔ ላናግራት። ሀቢባ በአላ እኔ ሰላሙን ነው የፈለግኩት። እሷ አየሽ አሁንም ብር ነው የምታወራው። እኔ እኮ ሰው እየረዳኝ ነው። ሰላም እንድትሆኑ ምን ታድርግልሽ? ሀቢባ በአላ ተያት። እቺ ልጅ ሰላም አልፈልግም፣ እኔ ሰላም አልፈልግም። ምክንያቱም ሰላሙን እንደማላገኙ ስለማያውቅ ነው። ሀይሚዬ እኔ እናት አዳምጪኝማ፣ በእናትሽ እኔ ታላቅሽ ነኝ። እኔ በ6 ዓመት እበልጥሻለሁ። አዳምጪኝ እኔ ውድ፣ እኛንም አክብሪን። እዚህ ጋር ያለውን 41,000 ምናምን ህዝብ አክብሪ እና ስሚን እና ከእናትሽ ጋር ታረቂ። አንቺ ለእናትሽ በልጅነቷ በ16 ዓመቷ የወለደችሽ ልጇ ነሽ። እንደ እህትም እንደ ልጅም እንደ ጓደኛም አብራችሁ በድህነት ብዙ ነገር አሳልፋችኋል። እንደ ነገርሽን ታናናሾችሽን ታግዣት ነበር። በአስተዳደግ እናትሽ እየለፋች ስታሳድጋለን ያ ሁሉ ነገር አለፈ። በቃ አጥፍታለች። እሺ እሷ አጥፍታለች ትብ ይባልና ይቅር በያትና ሰላም ሆኑና ለመሰልሽ ሁሉ ነገር ያልፋል። ነገ እኮ ልንሞት ብር ኃላፊ ነው። እሺ ብር ኃላፊ ነው። መሞትም አለ ዛሬ ልሞት